ጌታ በዚያም ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነው ይላል ጌታ። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱም ጎረቤቱም እያንዳንዱን ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል። አመፃቸውንም እምራቸዋለሁ፣ ኃጢአታቸውንም ደግሜ አላስበውም። ኤርምያስ ላይ የተናገረው ትንቢታዊ ቃል አዲስ ኪዳን ዕብራውያን ላይ ተፈጸመ። እንደውም 9 ደግሞ ስለ ታቦት 9 ላይ ምላል ፊተኛይቱ ደግሞ እዛው 9 ምዕራፍ 9 እዛችሁ 8ን እንደጨረሰ 9 ፊተኛይቱ ደግሞ የአገልግሎት ስርዓት የዚህ ዓለም የሆነ መቅደስ ነበራት። የመጀመሪያው ድንኳን ተዘጋጅቶ ነበር። በእርሷም ቅድስት በምትባለው ውስጥ መቅረዙን፣ ጠረጴዛውን፣ የመስዋዕቱን ህብስት ነበረባት። በሁለንተናውም መጋረጃ ወዲያ ቅድስተ ቅዱሳን የምትባል ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠን ነበረ። ሁለንተናውም በወርቅ የተለበጠ የኪዳን ታቦት፣ በእርሱም ውስጥ መና ያለበት የወርቅ መሶብ፣ የበቀለችም የአሮን በትር፣ የኪዳንም ጽላት ነበሩ። በሌዋን ማስተሰሪያ የሚጋርዱ የክብር ክሩቤል ነበሩ። ስለ እነዚህ ስለ እያንዳንዳቸው ልናገር አሁን አልችልም። አሁን ተመልከቱ፣ የድሮን ታሪክ ነው የሚኖረው። የድሮን ይልና ይህም እንደዚህ ተዘጋጅቶ ሳለ ካህናቶች አገልግሎታቸውን እየፈጸሙ ዘወትር በፊተኛይቱ ድንኳን ይገቡባታል። በሁለተኛው ግን ሊቀ ካህናቱ ብቻቸውን በዓመት አንድ ጊዜ ይገባሉ። እርሱም ስለ ራሳቸውና ስለ ሕዝቡ ስህተት የሚያቀርቡት ደም ሳይዙ አይገባም። ፊተኛይቱ ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚገባው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳየናል። ይህም ለአሁን ጊዜ ምሳሌ ነው። አሁን ስለ ክርስቶስ ነው። ከዛ በኋላ ምሳሌ ነው። እንደዚህ መባና መስዋዕትን ያቀርባሉ። እነዚህ ስለ መታደስ እስከ አዲሱ ኪዳን ድረስ ማለት ነው። ስለ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥና ስለ ልዩ ልዩ መታጠብ የሚሆኑ የሥጋ ሥርዓቶች ናቸው። የሚያመልኳቸው በሕሊና ፍጹም ሊያደርጓቸው አይችሉም። አሁን ይልና ከዛ በኋላ ነገር ግን ክርስቶስ አሁን ተመልከቱ፣ ንጽጽር ነው ያለፈውን የካህናቶች አገልግሎት በብሉይ ኪዳን ላይ የታቦት አገልግሎት፣ የጽላት አገልግሎት ይናገርና አሁን በዚህ የሚያመልኳቸው አሁን እነዚህ ፍጹም ሊያደርጓቸው አይችልም ማለት ይልና አሁን ደግሞ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለትም በዚህ ፍጥረት ባልሆነ ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ። ኢየሱስ ጌታ ነው። ሃሌሉያ። በቃ የበግ ደም አይደለም። ለኛ ራሱን መስዋዕት አደረገ፣ ደሙን አፈሰሰ። ወደ ቅድስት ወደ ዋናው እግዚአብሔር ወዳዘጋጀ ወደምንሄድበት እግዚአብሔር ወዳዘጋጀልን ወደዛ ለመሄድ በገዛ ደሙ ገባ፣ ቀደለ፣ ገባ። እኛ ደግሞ ተከትለን በስሙ አምነን በስሙ ለምነን ወደ ቅድስተ ቅዱሳን ወደ አዲሲቷ ከተማ የምንገባው በኢየሱስ ክርስቶስ ብቻ እንደሆነ መንገድም እውነትም ሕይወትም እሱ ነው። ካለሱ በስተቀር በማንም አንድንም። እኔ ቀናተኛ አምላክ ነኝ፣ በሰማይም በምድርም ከምድር በታች በማንም አታምልኩ። ዘዳግም 5 እኔ ቀናተኛ አምላክ ነኝ። ታዲያ ለምንድን ነው የምናስቀናው? የሚሰማ አምላክ እያለ ለምን? ኢየሱስ ጌታ ነው። ኤርምያስ 3:16 ኤርምያስ 3:16 ኤርምያስ 3:16 ምን ይላል? በበዛችሁም ጊዜ በምድር ላይም በረባችሁ ጊዜ ይላል እግዚአብሔር፣ በዚያን ዘመን የእግዚአብሔር የቃል ኪዳን ታቦት ብለው ከእንግዲህ ወዲያ አይጠሩትም። በበዛችሁ ጊዜ ምድሪቷ ላይ በሰፋችሁ ጊዜ
ይላል እግዚአብሔር። በዚያን ዘመን እግዚአብሔር የቃል ኪዳን ታቦት ብለው ከእንግዲህ ወዲያ አይጠሩትም፣ ልብም አያደርጉትም፣ አያስቡትምም፣ አይሹትምም። ከእንግዲህ ወዲያ አይደረግም። በዚያም ዘመን ኢየሩሳሌምን የእግዚአብሔር ዙፋን ብለው ይጠሯታል። በቃ ታቦት ከዚህ በኋላ አይፈልጓትም፣ አይደረግም፣ አያመልኳትም። የታቦቱ ስርዓት ይቀራል። ኤርምያስ 3 ከቁጥር 16 ቁጥር 16 ይሄንን ነው የሚለን። እሺ አንደኛ ቆሮንቶስ 6 ከ19 እስከ 20 ሥጋችሁ የመንፈስ ቅዱስ ማደሪያ ቤተ መቅደስ እንደሆነ አታውቁምን? እርሱም እናንተ ናችሁ። ሰው በሰራው የሰው እጅ በሰራው ድንኳን ወይም ድሮ በድንኳን ነበርና አብርሃም እነ ሙሴ አገልግሎታቸው ቅድስተ ቅዱሳን ብለው ታቦቱ የሚቀመጠው። አሁን ግን አይደለም ማለት እጄ በሰራችሁ ውስጥ እኖራለሁ። እናንተ የእግዚአብሔር ቤተ መቅደስ ናችሁ። ሥጋችሁ የመንፈስ ማደሪያ ቤተ መቅደስ ነው፣ እርሱም እናንተ ናችሁ። ሃሌሉያ፣ ስሙ ይባረክ። አሁን 2 ምዕራፍ ነው የሚቀረኝ። በሚቀጥለው 2 ምዕራፍ ከዚህ በኋላ ያለው ይሄ ታቦት አሁን የሚቀጥለው 7ኛ ምዕራፍ ሃይማኖት ማለት እኛ የምንጠራው ሃይማኖትና የእግዚአብሔር ቃል የሚለውን ሃይማኖት እናያለን። በሚቀጥለው ሃይማኖት የሚል ነው 7ኛ። ቀጥሎ የመጨረሻ ስለ መላእክት አገልግሎት፣ ስለ መላእክት። ይሄ ሰው ሰራሽ የሆነ አይደለም። ማንም የሃይማኖት ድርጅት የሆነ ይህንን ቃል የሚቀበለው ቃል ኦርቶዶክስ፣ ካቶሊክ፣ ጴንጤ እንደርስበታለን። ሁሉም የሚቀበለው እግዚአብሔር ቃል ነው፣ ግን አልኖሩበትም። ለምን? የዚህ ዓለም አምላክ ዲያብሎስ አሳወረባቸው። ማቴዎስ 15 ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ከእኔ በጣም የራቀ ነው። የሰው ስርዓት የሆነውን ትምህርት እያስተማሩ በከንቱ ያመልኩኛል። አምልኳቸው ከንቱ ነው። የሰው ስርዓት ማለት ከቃሉ ውጪ የወጣ። አሁን ስለ ሃይማኖት ጠንከር ወደ ያለው ነው የምንመጣው። እንግዲህ ስለ ታቦት ጠንከር ያለ ነው፣ ስለ ሃይማኖት ጠንከር ያለ ነው። ስለ ቅዱሳን መላእክት አገልግሎታቸው ምንድን ነው? አሁን 2 ርዕስ ነው፣ 7 እና 8 ነው የመጨረሻው። አሁን በሚቀጥለው 7 ነው። አመሰግናለሁ። ተባረኩ። የሰማይ አምላክ እግዚአብሔር የቃሉን ደጅ ይክፈትልን፣ ያስተምረን። መንፈስ ቅዱስ ራሳችን ቅዱስ መስዋዕት አድርገን እንስጥ። በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ ጊዜና ሰዓት እንደ እግዚአብሔር ያለ ማንም የለም። ካለፈው ከቆምኩበት ስለ 6ኛው ምዕራፍ ላይ ነኝ። ስለ ታቦት የሚለው ነው። አንድ ጥቅስ እሷን ለማጠቃለል አንድ ጥቅስ ትቀረኛለች። እሷን ጥቅስ ተናግሬ ወደ ሃይማኖት ማለት ምን ማለት ነው? ሃይማኖት የሚለው 7ኛ ነው። 8ኛ ደግሞ ስለ መላእክት አገልግሎት። የእግዚአብሔር ቃል ስለ መላእክት አገልግሎት ምን ይላል? አሁን 2 ርዕስ ነው የቀረኝ። 6ኛው ስለ ታቦት የሚለው አንድ ጥቅስ አለ። እሷን ጥቅስ ተናግሬ ወደ ሃይማኖት ወደሚለው 7ኛ ምዕራፍ ላይ ገባለሁኝ። እግዚአብሔር ስሙ ይባረክ። ቃሉን እግዚአብሔር ይባርክልን። አሁን 2ኛ ቆሮንቶስ ምዕራፍ 3 ስለ ታቦት የመጨረሻው እቺ ጥቅሴ ነች። 2ኛ ቆሮንቶስ ምዕራፍ 3 2ኛ ቆሮንቶስ ምዕራፍ 3 2ኛ ቆሮንቶስ ምዕራፍ 3 ቁጥር 2 በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ምዕራፍ 2 ምዕራፍ
ምዕራፍ 3 ቁጥር 2 ሰዎች ሁሉ የሚያውቁትና የሚያነቡት በልባቸው የተጻፈ መልእክት እናንተ ናችሁ። እናንተም በሕያው በእግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። እንደ እግዚአብሔር ያለ ማንም የለም። ምንድነው? እናንተም በሕያው በእግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነው በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለጠ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። አሁን እንግዲህ እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ የእግዚአብሔር ቤተ መቅደስም እናንተ ናችሁ ይላል። በፊት ቤተ መቅደስ ምድራዊ ሆነ። በድንኳን ውስጥ ቅድስተ ቅዱሳን የምትባላለች መንበር አለ። ከመንበር ውስጠኛው ደግሞ ቅድስተ ቅዱሳን። ባለፈው እንደተናገር እነዚህ ቅድስተ ቅዱሳን ውስጥ የሚገቡት ካህናቶች በዓመት አንድ ጊዜ ነው ይለዋል ዕብራውያን ላይ ቅድም። አሁን ግን አለ ያ እንግዲህ ተመልከቱ ንጽጽሩን ተናግሮ አሁን እናንተ የሕያው የእግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት አይደለም። በእውነት በምክሩ ግሩም የሆነ እግዚአብሔር ስሙ ይባረክ። ራሱን ከመስጠት አልፎ ሰማያዊ ሕገ መንግሥትን የሰው ልጅ ሁሉ የሚድንበትን ሕግን ሰጥቶ ሄደ። ሰማያዊ መንግሥት የምንወርስበትን የእግዚአብሔር ቃል ሆሴ ላይ ምንድን ነው የሚለው? ሆሴ ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ። ሆሴ ስለዚህ ከመጥፋት ከእግዚአብሔር ጋር ሊያገናኘን የሚችል በተለያየ መንገድ ትፈልጉኛላችሁ፣ አታገኙኝም፣ የምታገኙኝ በቃሌ ነው። እንደገና ደግሞ ይሄ ቃል ይፈርድባችኋል፣ እኔ አይደለሁም ብሎ ቃለ ምድራዊ ሕገ መንግሥትን እየጠበቅን ሰማያዊ ሕገ መንግሥት የእግዚአብሔር ቃል ነው። ይሄን ደጋግሜ የምናገረው ሰውነንና የመርሳት ወደ አጥንታችን ወደ ውስጥ እንዲገባ ወደ ቃሉ ስንመለስ ቃሉ ራሱ በእውነት ወደ እውነቱ ሊመራናል። ዮሐንስ ወንጌል ምዕራፍ 14 ቃሉ ያስተምራቸዋል፣ ወደ እውነቱ ሊመራቸዋል ስለሚል በዚህ ላይ ነው። አሁን ወደ ሰባተኛው ርዕስ እገባለሁኝ። ሰባተኛው ርዕስ ምንድን ነው የሚለው? ሃይማኖት እኛ የምንለውና የእግዚአብሔር ቃል የሚለው ሃይማኖት እንደው አንድ ነው? ትክክል ነው ወይስ የእግዚአብሔር ቃል ተሳስቷል? ወይስ የዚህ ዘመን ተሳስቷል? ሰው ሰራሽ የሆነ ስርዓት ተሰጥቶናል። በፊት አባቶቻችን ካህናቶች ነው። በብሉይ ኪዳን ኢየሱስ ክርስቶስን በብሉይ ኪዳን ውስጥ በካህናት ነበር አገልግሎት። በአዲስ ኪዳን ላይ ኢየሱስ ክርስቶስ ሲመጣ ካህናቶች ራሳቸው ካህናቶች ናቸው አሳደው ኢየሱስ ክርስቶስን የተቃወሙት እስከ መስቀል ሞት ድረስ ሁሉ ያደረሱት የሃይማኖት አባት የምንላቸው ናቸው። ለቃሉ እንታዘዝ ወይስ የሚገርም ነው ለሰው ስርዓት እንታዘዝ? ጌታችን ኢየሱስ ክርስቶስን እኮ የገደሉት እኮ የቀደሙት ካህናቶች የብሉይ ኪዳን ሕግ ወይ አልጠበቁ፣ ወይ እነሱ አልጠበቁ፣ ወይ ሕዝብን እንዲጠብቅ አላደረጉ። አሁን ጌታ ኢየሱስ ክርስቶስ እኮ ምንድን ነው ያለው? ትልቁ ነገር እኔ የመጣሁት ሕግን ልፈጽም ነው፣ ልሽር አይደለም። ምክንያቱም የሰው ልጅ ሕግን እግዚአብሔር ከ600 በላይ ሕግን ሰጠ፣ ማንም ሊፈጽም አልቻለም። ካህናቱ እንደ ሮሜ 3 ላይ የሰው ልጆች ማንም ጻድቅ የለም፣ ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል፣ አንድ እንኳን ጻድቅ አጣው። ስለዚህ ሕግን የሚፈጽምለት እግዚአብሔር ስላጣ ሥጋን አዘጋጀ። ኢየሱስ ጌታ ነው። ሥጋን አዘጋጅቶ ጭልጥ አድርጎ ሕግን ፈጽሞ በመስቀል ላይ አባት ሆይ ፈጸምኩ አለ። ፈጸምኩ። አሁን ሕግ በክርስቶስ ውስጥ ተጠቅሏል። አሁን ሕግን ሳይሆን በሕግ ሳይሆን በክርስቶስ በማመን ደህንነትን ሰጥቶናል። እግዚአብሔር ስሙ ይባረክ። እኛን ወክሎ ሞት የሚገባንን ሞተ። አሁን ግን ሕያው ሆነ፣ በእግዚአብሔር ቀኝ በአብ ቀኝ ቁጭ ብሏል፣ ስለኛ እየማለደ ስሙ ይባረክ። አሁን ስለ ሃይማኖት እስቲ ቆላስያስ ምዕራፍ 1 ቁጥር 23
ቁጥር 23 ቆላስይስ ምዕራፍ 1 ቁጥር 23 የእግዚአብሔር ቃል ምን ይላል? ይህም የተመሰረታችሁበት ተደላድላችሁ ከሰማችሁት ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንኩ። አሁን እንግዲህ ተመልከቱ፣ ምንድን ነው የሚለው? ይህም ተመስርታችሁ ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በወንጌል ሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለ ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንኩ። የሃይማኖት ወንጌል እንግዲህ ተመልከቱ። አሁንም ያለፈው ጊዜ ብያቸዋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕግን ፈጽሞ ጭልጥ አድርጎ ከዛ በኋላ መንገድም እውነትም ሕይወትም እኔ ነኝ፣ ሁሉን ነገር ፈጽሜያለሁ። ማንም በክርስቶስ ቢሆን አዲስ ፍጥረት፣ ሙት የሆነው መንፈሳችንን ሕያውነት ሊሰጠን የመጣው ኢየሱስ ክርስቶስ ለምን? ሕግን ፈጽሞ ሕግን ጭልጥ አድርጎ ጠጥቶ። እንግዲህ ተመልከቱ፣ አዳም ፍጥረታዊ የሆነ አዳም ባለመታዘዙ ሞትን አወረሰ። አሁን ደግሞ ዳግም ሊፈጥረን በሁለተኛ ቆሮንቶስ ማንም በክርስቶስ ቢሆን አዲስ ፍጥረት። ዮሐንስ ወንጌል ምዕራፍ 3 ያለውም ይህን ነው። ኒቆዲሞስ ሆይ ዳግም ልትወለድ ያስፈልግሃል አለው። መንፈሳዊ መወለድን እሱ ድርጅት አላቋቋመም ኢየሱስ ክርስቶስ። አሁን እኛ የምንጠራቸው የሃይማኖት ድርጅቶች በመጽሐፍ ቅዱስ የሃይማኖት ድርጅቶች አንድም የሉም። ከየት አመጣ ነው? ማቴዎስ 15 ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሰው ስርዓት የሆነውን ትምህርት እያስተማሩ በከንቱ ትምህርት ነው። ከቃሉ ውጭ የሆነ ሁሉ ከአጋንንት ነው። አንድም የእግዚአብሔር ቃል አይዋሽም፣ አይሸቅጥም፣ ትክክለኛ ነው። እንደ እግዚአብሔር ያለ ማንም የለም። አሁን ቀጥሎ ደግሞ እንግዲህ ያው ስለ ሃይማኖት ነው። ቆላስይስ ምዕራፍ 2 እዛው ላይ ቆላስይስ ምዕራፍ 2 ቁጥር 6 እንግዲህ ጌታ ክርስቶስ ኢየሱስ እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። አሁን እንግዲህ በወንጌል አለ፣ አሁን ደግሞ በክርስቶስ አለ። ሃይማኖት አያችሁ፣ በወንጌል አምኖ ወንጌሉ የሚናገረው ኢየሱስ ክርስቶስን ብቻ ነው። ሐዋርያቶችም የሰበኩት ኢየሱስ ክርስቶስን ብቻ ነው። ሌላ ምንም የሰበኩት የለም። በፍጡር እንዳታመልኩ ተብሎ ተጽፏል። እግዚአብሔር በምክሩ ግሩም ነው፣ እንደ እግዚአብሔር ያለ ማንም የለም። ወደ ቃሉ እንመለስ። ምንድን ነው የሚለው? እንግዲህ ጌታን ክርስቶስን ኢየሱስን እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እዛ የመጀመሪያ ዮሐንስ ወንጌል ቆላስይስ ምዕራፍ 1 ቁጥር 23ን የተናገረው በቃሉ ይለዋል። ቃሉ ሃይማኖት ይለዋል። አሁን ደግሞ ኢየሱስ ክርስቶስን እንደተቀበላችሁ በሱ በሃይማኖት ጽኑ። ግዴላችሁም ኢትዮጵያ የገባላት የተስፋ ቃል እግዚአብሔር እጆቿን ታነሳለች የሚል በቃሉ ስንመራ እንጂ ስጋ በለበሰ ማንም ደራሲ በጻፈው አይደለም። የእግዚአብሔር ቃል ፍጹም ነው፣ ቅዱስ ነው። አንዳችም ትንቢቶች ሁሉ እየተፈጸሙ ነው። ከ2000 ዓመት በፊት ስለዚህ ዘመን ተጽፎ ይኸው በዓለማችን ሁሉ እየተፈጸመ ነው። ምድር እየተናገረች ነው ምጽአቱን። ጦርነቱ፣ ረሃቡ፣ ስደቱ፣ ይሄ ሁሉ እርስ በርስ መለያየቱ፣ ይሄ ሁሉ የዚህ ዘመን የደረሰብንን ከ2000 ዓመት በፊት የተጻፈው ነው እየተፈጸመ ያለው። የእግዚአብሔር ቃል እውነተኛ ነው፣ ቅዱስ ነው።
ሁለተኛ ጢሞቴዎስ ምዕራፍ 3 ሁለተኛ ጢሞቴዎስ ምዕራፍ 3 ሁለተኛ ጢሞቴዎስ ምዕራፍ 3 ሁለተኛ ጢሞቴዎስ ምዕራፍ 3 ከ12 እስከ 17 ምዕራፍ 3 ከ12 እስከ 17 እውነትንም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እቅጫን አሳዳጅ ማን ነው? ተሳዳጅ ማን ነው? ስለ ክርስቶስ የሚሰደድ ማን ነው? በብሉይ ኪዳን ሐዋርያቶች እያንዳንዱ ስለዚህ ወንጌል ነው ሕይወታቸውን የሰጡት። ስለዚህ ወንጌል እውነትን ለምስኪኖች ወንጌል የምስራችን ወንጌል ሊሰብክ መጣ አለ ኢየሱስ ክርስቶስ። በስሜ ልታምኑ ብቻ አይደለም፣ በስሜ ትጠላላችሁ፣ ትሰደዳላችሁ፣ ትገደላላችሁ ያለው። አሁን እዚህ ላይ የሚናገረው ምንድን ነው? እግዚአብሔር በእውነት እንደ እግዚአብሔር ያለ ማንም የለም። 12 17 ምዕራፍ 3 ቁጥር 12 ምዕራፍ 3 ቁጥር 12 ነው የሚለው። ቁጥር 12 እስከ 17 ነው። ነገር ግን ክፉዎች ሰዎች አታላዮች በእውነትም በክርስቶስ ኢየሱስ እግዚአብሔር እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፉዎች ሰዎች አታላዮች እያሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርህበት በተረዳህበት ነገር ጸንተ ኑር። በማንም አይነት ከማን እንደተማርኸው ታውቀዋለህና ከሕፃንነትም ጀምረህ ክርስቶስን ኢየሱስን በማመን መዳን የሚገኝበትንም ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍት አውቀሃል። የእግዚአብሔርንም ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጻሕፍት ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅ ላለው ምክር ሁሉ ይጠቅማልና። የእግዚአብሔር ቃል